መንግስት የሰራተኞችን ደሞዝ በማሻሻል ያሳየውን ቁርጠኝነት የግል ድርጅቶችም ሊከተሉት ይገባል ሲሉ ካሳሁን ፎሎ አሳወቁም። መንግስት የሰራተኞችን ደሞዝ በማሻሻል ያሳየውን ቁርጠኝነት የግል ድርጅቶችም ሊከተሉት ይገባል ሲሉ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ አስገነዘቡ። የደሞዝ ማሻሻያው የመንግስት ሰራተኛውን የኑሮ ጫና ለማቅለል አይነተኛ ሚና ይኖረዋል ያሉት ፕሬዝዳንቱ መንግስት የኑሮ ውድነቱን ቀጥተኛ ተጎጂ የሆኑ የመንግስት ሰራተኞች የኢኮኖሚ ሁኔታን በማጤን የሰጠው ምላሽ ይደነቃል ሲሉም ተናግረዋል። አክሎ መንግስት ከ2018 ዓ.ም በጀት ዓመት ጀምሮ ተግባራዊ ለማድረግ ያቀደውን የመንግስት ሰራተኞች የደሞዝ ማሻሻያ በቋሚ ገቢ ለሚተዳደሩ የመንግስት ሰራተኞች አንጻራዊ እፎይታን ይሰጣል ብሏል። የመንግስት ሰራተኞች ዝቅተኛ ደሞዝ ወለል 6000 ብር እንዲሆን መወሰኑን ለዘመናት በሰራተኛው እና በኮንፌዴሬሽኑ ሲጠየቅ የነበረ ጥያቄ ፍሬያማ መሆኑን የሚያሳይ ነው ያሉት አቶ ካሳሁን ፎሎ አያይዞ ማሻሻያው ለአመታት ዓላማ ተይዞ የታለመለትን ዓላማ ማዋል እንዲችልም በየደረጃው ለንግድ ስርዓቱ ላይ ጠንካራ ቁጥጥር ሊደረግ እንደሚገባ ማሳስበዋል። ማሻሻያው በአነስተኛ ደሞዝ እየሰሩ ያሉ ተቀጣሪዎችን የኑሮ ጫና ለማቅለል አይነተኛ ሚና ይኖረዋል ሲሉ ገልጸዋል። መንግስት የሰራተኞችን ደሞዝ በማሻሻል ያሳየውን ቁርጠኝነት የግል ድርጅቶችም ሊከተሉት ይገባል ብሏል። በተጨማሪው የተካተተውን ዝቅተኛ የመንግስት ሰራተኛ ደሞዝ ወለል እንደተሞክሮ በመውሰድም በጅምር ላይ ያለውን የሰራተኛ ዝቅተኛ የደሞዝ ወለል የመወሰን ስራ በፍጥነት ተግባራዊ እንዲደረግ ጥሪ ማቅረባቸውን የዘገባው ምንጭ ጠቁሟል። የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ ይህንን ያስታወቁት የፌደራል ሲቪል ሰርቪስ ኮሚሽነር መንግስት ከመስከረም ወር 2018 ዓ.ም ጀምሮ ለመንግስት ሰራተኛው ጭማሪ ደሞዝ ማሻሻያ ሊደረግ መሆኑን ትናንት ነሐሴ 12 ቀን 2017 ዓ.ም በወጣው መግለጫ ማስታወቁን ተከትሎ ነው። ኮሚሽኑ መንግስት የዜጎችን የኑሮ ሁኔታ ለማሻሻል የሀገር አቅም የሚፈቅደውን እርምጃ እየወሰደ ይገኛል ሲሉም ገልጸዋል። የመንግስት ሰራተኛው የኑሮ ውድነትን ተቋቁሞ ለመላው የንግዱ ማህበረሰብ ተገቢውን አገልግሎት ሲሰጥ የቆየ የማህበረሰብ ክፍል ነው ያሉት ኮሚሽኑ መግለጫው በዚህም መንግስት ሰራተኛው ተጨማሪ የደሞዝ ማሻሻያ ለማድረግ መንግስት መወሰኑን አስታውቋል። በማሻሻያው ዝቅተኛው የመንግስት የሰራተኛ ደሞዝ 4760 ብር የነበረው ወደ 6000 ብር እንዲያድግ ይደረጋል የተባለ ሲሆን ከፍተኛው የመንግስት የሰራተኛ ደሞዝ ከ21000 ብር ወደ 39000 ብር እንዲያድግ ተወስኗል። በተጨማሪም የዲግሪውን ተመራቂ መነሻ ደሞዝ ከ6000 ብር 940 ወደ 11000 ብር ለማሻሻል የተወሰነ መሆኑን ከሲቪል ሰርቪስ ውጪ በተለያዩ ዘርፎች የተሰማሩ የመንግስት ሰራተኞች ደሞዝም ማሻሻያ እንደሚደረግበት ተመላክቷል። የደሞዝ ማስተካከያው ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅ ያስታወቀው ኮሚሽኑ በመግለጫው ይህም ለደሞዝ የሚወጣውን ጠቅላላ አመታዊ የመንግስት ወጪ 560 ቢሊዮን ብር እንደሚያደርገው ገልጿል። ይህ በእንዲህ እንዳለም የመንግስት ሰራተኛው የኑሮ ሁኔታን ለማሻሻል ከመስከረም 2018 ዓ.ም ጀምሮ የደሞዝ ማሻሻያ ለማድረግ የተላለፈውን ውሳኔ ተከትሎ በሸቀጦች ዋጋ ላይ ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ ወስዳለሁ ሲል የንግድ ቀጠናው ትስስር ሚኒስቴር ማስታወቁም ተዘግቧል። የንግድ ቀጠናው ትስስር ሚኒስቴር በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም መሰል ኢሞራላዊ ያልተገባ ጥቅምን ማግኛ ሩጫ ከንግድ ስነ ምግባር ሞራል አኳያ ሲታይ አሳፋሪ ተግባር መሆኑን ጠቅሰው ማንኛውም የንግድ ዕቃ እና አገልግሎት ግብይት ላይ ምክንያታዊ ያልሆነ ዋጋ ጭማሪ በሚያደርጉም ወይንም ሰው ሰራሽ እጥረትን ለመፍጠር የምርት ተደራሽነትን የሚሰውሩ እንዲሁም አላግባብ ያከማቹ ህገወጥ ነጋዴዎች ከድርጊታቸው እንዲቆጠቡ አሳስበዋል። ይህም በሚያደርጉ ነጋዴዎች ላይም በየደረጃው የሚገኝ የንግድ መዋቅር ከሚመለከታቸው የፍትህና ጸጥታ አካላት ጋር በመቀናጀት አስተማሪ እርምጃ እየወሰደ የግብይት ሂደቱ በተረጋጋ ሁኔታ እንዲቀጥል እንደሚያደርግም አመላክቷል። ተጨማሪ እሴት ታክስ ምጣኔ 15% ሆኖ እንዲቀጥል መወሰኑን የገንዘብ ሚኒስቴር አስታወቀም። የገንዘብ ሚኒስቴር በተጨማሪ እሴት ታክስ አዋጅ ማሻሻያ መሰረት የተጨማሪ እሴት ታክስ ምጣኔ 15% ሆኖ እንዲቀጥል ተወስኗል ሲል ገልጿል። የተጨማሪ እሴት ታክስ ምጣኔ ከሳህራ በታች ከሚገኙ የአፍሪካ ሀገራት አንጻር ዝቅተኛ ነው ሲልም የዓለም ባንክ ግሩፕ አባል የሆነው ዓለም አቀፍ የፋይናንስ ኮርፖሬሽን የተደረገውን ጥናት ዋቢ በማድረግ መዘገባችን ይታወሳል። ነባሩ የተጨማሪ እሴት ታክስ አዋጅ ከምጣኔ ውጪ ሌሎች ማሻሻያዎችን በማካተት ከ3 አስርት ዓመታት በኋላ ተሻሽሎ በ2017 በጀት ዓመት ስራ ላይ መዋሉን ሚኒስቴሩ ጠቁሟል።
የታክስ ገቢ ከጠቅላላ የሀገር ውስጥ ምርት ከነበረው ከ12 በመቶ በላይ ድርሻ በየዓመቱ በተከታታይ የቀነሰ ከ7 በመቶ በታች መድረሱን ጠቅሶ ከዚህ ጠቅላላ ቅናሽ 44 በመቶ የተጨማሪ እሴት ታክስ ድርሻ እንደሆነ አመላክቷል። የተጨማሪ እሴት ታክስ ህጉን አሁን ካለው የኢኮኖሚ ሁኔታ የቀጣይ ዓመት ለውጦች ጋር እንዲጣጣም በማድረግ በመካከለኛው ዘመን የገቢ ስትራቴጂው መሰረት ተሻሽሎ በ2017 በጀት ዓመት ስራ ላይ እንዲውል ተደርጓል ብሏል። በማሻሻያው መሰረት በተጨማሪ እሴት ታክስ አዋጅ ማሻሻያ መሰረት የተጨማሪ እሴት ታክስ ምጣኔ 15 በመቶ ሆኖ እንዲቀጥል መወሰኑን ሚኒስቴሩ በይፋዊ ማህበራዊ ትስስር ገጹ ባጋራው መረጃ ላይ ጠቁሟል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ